የእግር ኳስ በረኛ ሆነው አቡበከር ኑራ ከግብፅ ቲም ጋር ባደረገው ጨዋታ ላይ ያሳየው ፐርፎርማንስ ሚስጥሩ ምን እንደሆነ ማወቅ ይፈልጋሉ? ሰላም፣ አቤል ነኝ፣ የፊዚዮቴራፒ ባለሙያ። በዚህ አካውንት ላይ እግር ኳስ ተጫዋቾች የሚገጥማቸው ጉዳት መከላከያ መንገዱና ሕክምናውን የምናስተላልፍበት ቻናል ስለሆነ ፎሎ ማድረጎትን አይርሱ። የአቡበከር ኑራ ትልቁ ችሎታው የነበረው ምርጥ የሆነ ሪያክሽን ታይም ነው። ሪያክሽን ታይም ማለት ተጫዋቾች ለነገሮች የሚሰጡት ምላሽ ነው። ይህ የሚጠቅመው ፔናልቲን ለማዳን፣ ዋን ቱ ዋን ጊዜ ላይ ዲፍሌክሽኖችን ለመመለስ፣ ሹቶችን ለመመለስ እና በጭንቀት ሰዓት ውስጥ የሚኖራቸው ዲሲሽን ሜኪንግ ወይ ደግሞ ውሳኔን ለመወሰን የሚያደርጉት ጥረት ሪያክሽን ታይምን ለማሳደግ የሚጠቅሙ ወደ 7 አይነት የሚሆኑ ሜቶዶች ያሉ ሲሆኑ ከነዚህ ሜቶዶች ጥቂቶቹና ምርጥ የሚባሉትን በቴሌግራም ግሩፕ ላይ ያስቀምጣለሁ። የቴሌግራም ግሩፕ ሊንክን ባዮ ላይ ማግኘት ይችላሉ። ፎሎ ማድረግ እንዳይረሳ።